ሰላም እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬ አንድ መልእክት ይዤላችሁ ነው የመጣሁት። መልእክትም ነው አፋልጉኝም ነው ይሄ ነገር እና አንድ እናታችን ደውላልኝ ነበር። ማለት ያየችውን የኛ ቪዲዮ ከለቀቅን በኋላ እሱ ቪዲዮ አይታ ነው የደወለችልን እና አገራችን እንጭኒ መሆኑን ስታቅ ነው የደወለችልን እና አንድ እናታችን የዛሬ 38 ዓመት ነው በ5 ወር የሰጠች ልጅ ነበራት እና ማለት በማሳደግ አቅቷት ነው የሰጠችው ያቺን ልጅ እና ወደዚህ ሀገር ደግሞ መታ አታውቅም። ወደዚህ ሀገር ያመጣቻት ማሚቱ የምትባል ነች እና የምትኖረው አዲስ አበባ ነው። ማዘር እናታችን የሚኖሩት አዲስ አበባ ነው እና ማሚቱ ወደዚህ ሀገር አምጥተዋት ልጇን ማሳደግ ስላልቻለች በችግር ምክንያት ጊዜዎች ባለመመቻቸት ምክንያት ማለት ነው ለሌላ ሰው ማደጎ እንድትሰጥ ተደረገ ማለት ነው። ማደጎ የተሰጠው ወዴት ነው? ወደ ጋትራ አካባቢ ነው እና ወደዛ አካባቢ ማደጎ ተሰጠች እና ከዛ አድጋች ልጅ 14 ዓመት ሲሞላት ለትዳር ብቁ ባትሆንም ወደ ሙገር አግብታ ትሄዳለች ማለት ነው። እቺ ልጅ እና ያኔ ነይ ልጅሽ ልታገባ ነው ምናምን ይሏታል ማለት ነው። እንዴት በዚያም ታገባለች ትዳራለች ምናምን ብላ ቆጥ ያድርጋ እዛው ትቀራለች ማለት ነው በነገሮች አለመቻቸት ምክንያት እና ዛሬ ላይ ደርሳ አቅም ኖሯት ልጇን እያፈላለገች ነው። እና እባካችሁ ወደ ሙገር አካባቢ የምትኖሩም እዚህ እንጭኒ ውስጥ የምታውቁት ሰዎች ካላችሁ እቺ ልጅ በ14 ዓመቷ አግብታ ወደ ሙገር አካባቢ ነው የምትኖረው አሁን ላይ እና አሁን ላይ በግምት ያኔ ስትሰጥ 5 ወሯ ነው። አሁን ላይ ግን በግምት የ38-9 ዓመት ትሆናለች። እና አደራችሁ እባካችሁ ስሟ ደግሞ ጠጅቱ ነው የሚባለው። የወሰዱት ሰዎች ቤተሰብ ስም አናቅም እና ልጅቷ ስም ጠጅቱ ነው የሚባለው። ይሄን ነገር አፈላልጉን እንላለን። እቺ እናት ገነት ትባላለች። እባካችሁ ልጇን እንድታገኝ እርዱን። እና ደግሞ እዚሽ ልጅ ጋር እንዲደርስ ምናልባት እሷ እንኳን ማየት ቪዲዮን እድል ባታገኝ ልጆቻቸው፣ ጎረቤቶቻቸው እንዲያዩት ይሄን ቪዲዮ ሼር በማድረግ እንዲሁም ላይክ እና ኮሜንት በመጻፍ ይተባበሩን። ዩቲዩብ ላይም ደግሞ እየገባችሁ ሰብስክራይብ እና ሼር እያደረጋችሁ ለብዙ ሰው ነገር እንዲተላለፍ እርዱኝ እላለሁ። አመሰግናለሁ።